ሁለተኛ ማክሰኞ ደግሞ የትምህርት ቀን ይባላል። እሱም ምንድነው የትምህርት ቀን ማለት በመባይተ መኑ ትገብር ዘንተ ብለው ተስዕሎት ይባላል። ጠይቀውታል። በማን ስልጣን ነው አንተ ማን ብለውታል። እንዲሰቀል ካደረጉበት ምክንያት አንዱ መጻጉዕን በዕለተ ሰንበት ፈውሷል። 38 ዓመት የተኛውን ሰው በዕለተ ሰንበት አልጋውን አሸክሞ እንዲሄድ አድርጓል ነው አንድ። ሁለተኛው ደግሞ የእግዚአብሔር ልጅ ነኝ ይላል። ወያኤሪ ርሶ ምስለ ወልደ እግዚአብሔር ራሱን ከእግዚአብሔር ጋር ያስተካክላል ብሎ ነው እንዲሰቀል ያደረጉት ማለት ነው። እና ስለዚህ የትምህርት የጥያቄ ቀን ጠይቀውታል። የጥያቄ በተጠየቀው መልስ ጠይቆ መልሶላቸዋል። ምንድነው ያላቸው? አባቴ የሚሰራውን ስራ እሰራለሁ፣ እኔና አባቴ አንድ ነን። የአባቴ ቤት ነው። የአባቴን ቤት የጸሎትን ቤት እናንተ የንግድ እናንተ የገበያ እናንተ መለዋወጫ መሻጫ መለወጫ አደረጋችሁት ብሎ ወቅሷቸዋል ማለት ነው። እና ይሄ የትምህርት የተስዕሎት የጥያቄ ቀን ይባላል።